እስኪያረፍ በንግስቲ እንደነሽ እቺ ጋር انا عيل صوت የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ተወዳጁ የትግርኛ ዜማ ቀንቃኝ ንግስት ሀየሎም ከመቀሌ እንደመጣች አግኝቻት እሷን ጥየቃ ነው ገስታውስ የመጣሁት። ንግስትዬ ስላየሁሽ በጣም ደስ ብሎኛል። አይዞሽ እሺ አይዞሽ የኔ ማር እየበረታሽ ደህና ነሽ አሁን? ደህና አይዞሽ እሺ ሰላም መጣችሁ ነው የሚለው? አዎ ሰላም ነው። አዎ እንዴት ነው አሁን ጤንነትሽ? አሁንማ አይማይንሽ አንዱና ግማሽ አንዷ ግማሿ ነበር የምታየው። አሁን ግን ጠቅላላ እንትን ያለ ነው ማየት አቅቷት። አይዞሽ እሺ። ገስት ሃውስ ነው ያላችሁት? አዎ ከመቀሌ እንደመጣችሁ እዚህ ነው የተቀመጣችሁት? እዚህ ነው ያረፍነው። አዎ በክፍያ ነው? አዎ እየከፈልን ነው በቀን ያው አሁን ወደ 4500 ብር እንከፍላለን በቀን። አዎ ከየት ይመጣል? እዛ ትንሽ እንትን አሰባስበውላት ነበር። አዎ እዛም ጥሩ አይደለም ያለውና ሁኔታው እዛ መቀሌም በቃ እንሂድ አዲስ አበባ ይሄን ብር ይዘን እንሂድ ምናምን ብያት ነው አንዳንድ መፍትሄም ከተገኘ እዚህ ይሻላል ምናምን ብለን ያው እንግዲህ እኔም እግዚአብሔር ጨርሶ የማርሽ ንግስትዬ በጣም ተሽሎሽ ወደምትወጂው ሙያ እግዚአብሔር እንዲመልስሽ ሁሉ እኮ ነው የምመኘው። ልቤ ትልቅ ነው። የአይንሽን ሕክምና በተመለከተ ብሩ ቪዥን የሚባል ክሊኒክ አለ። ትምጣና የቻልነውን ሁሉ የሌዘር ሕክምና ጀምሯል። በሌዘር ማከም እና ትምጣና የጋረዳትን እናከማታለን ቴክኖሎጂው በፈቀደው መንገድ ብለውሻል። እሺ ነው እኔ ድንገት ነው አሁን የተነገረኝ። ትላንትና ነው የነገራችሁኝ። በዙሪያ ያሉትን ወዳጆቼን አሰባስቤ እንግዲህ ለጊዜው 300,000 ብር እንደመነሻ እንዲሆን እሺ ንግስትዬ። ሌሎቻችሁ ደግሞ ያው ቀጥለን በመናስቀምጠው ባንክ አካውንት የቻላችሁትን ያህል በጸሎትም በገንዘብም ብታግዟት እህታችን ንግስትዬ ቆማ እንደ እግዚአብሔር ፍቃድ ትሄዳለች አይደል? አዎ እንመኝላት።